ይኸውልሽ ቤዛ እኔ አሁን ሲጀምር የስሙን ብር ብበላ እንጂ አይደል ለምን አትሰጣት? እንዴት ነው ሊሆን እንዴ? ያ መጀመሪያ ስለኝ እኔ ብዬ ስለሰጠዋት ማለት እኔ ጋር እውነት አለ፣ እሷ ጋር እውነት ሊኖር ይችላል። ሰላም እንዴት ናችሁ? የስሙሪያል ቤተሰቦች ሰላም እንዴት ናችሁ? ሰላም እንዴት ናችሁ? የስሙሪያል ቤተሰቦቻችን ዛሬ ተመልሰን መጥተናል። ተመልሰን ስንመጣ የስሙን የምግብ አሰራር እናሳያቸዋለን ብለን ከዚህ በፊት ተናግረን ነበርና እያንዳንዱ ፕሮግረስ እንዴት እንደሚሰራ እያወራሽ ትነግራቸዋለሽ። ስሙ ከእንትን ቀጥሎ እንትን እንጨምራለን፣ ዘይት እንጨምራለን፣ ጫው ትንሽ እናደርጋለን፣ እንትን እናደርጋለን ምናምን ብለሽ መናገር አለብሽ። ሁላም ስሰሪ ለዛ ነው አሁን ልቀጥሽ የመጣሁት። ይቅለሽ ስሙ ወይ እንደገና ይሰራ እንጂ ቪዲዮ ዛሬ ሄደ የሚሰሩ እኔ እንቅልፍ ጣለኝ እንደገና መሰራታችን የተሰራው እህሉ ተጫውቲበት አይ ዛሬ ማለት ስሙ ላይ እንገና ባለፈው እኔን ነው በእርግጥ ከማታውቀው ናችሁ እኔን ነው ፕራንክ ያደረጋችሁ እንጂ ችግር የለም ከእኔ ነው ተጠስተሻለች። ይኸውልሽማ ዛሬም እንደሰብ ታውቂያለሽ። ስሙዬ ማርቲና ባሲን ፕራንክ ልናደርጋቸው እኔ አይደለም ማድረጋቸው አንቺ ልጅ ታደርጊያለሽ። ሁሌ ያሰብን ነው። በተለይ ደግሞ ማርታ እንዴት ስትሆን ማለት እንዴት ልትሆን እንደምትችል እንደዚህ ማሰብስብ ነው ታላቁና በቃ ልሽማ ምን እንደምታያቸው ታውቂያለሽ። ማርታ አይደለች ብር የምትልክልሽ ደውል ማለት እሷ አይደለች የምትልክልሽ ሁሌ ሰተሽ ማጠቅም ወስማ ነዛብለ ማርቲን እንደዚህ አላማ ኧረ በእናትሽ እኔ ሲሆን ማርቲን እንደዚህ አላማ ምን ችግር አለ? ምን አልወጣችም እንዴ? አልወጣችም አለኔ ከገባሁበት ቀን ሰዓቱ ራሱ አይቀርስ ከሰዓቱ ነው እኮ ችግር አለ እኮ ፍራንክ ዝም ብለሽ በቃ ሰተሽኝ አታውቂኝ። 3 ወር ደግሞ ዛት ሲጠኝ ዝም ብዬ ነው የምሰራውና በቃ ለምንድን ነው ምናምን እሺ አፋጫት ምን ችግር አለው? እንደደብራት ምንድን ነው? ምንም አይደብራትም። አንቺ ነኛለ እኔ ዛሬ ሊለቀቅ ስለሆነ ሊለቀቅ ነው መጨረሻ ላይ እኮ ፕራንክ ነው እንላታለን። አንቺ ግን አላየሁም ፕራንክ ነው ከፈለሽ አይባል ካሰጠሽ ሰጥቶኛል ሰጥቶኛል እኮ በቃ እሺ ለባሴንም ነው እኮ ጠርተን ሁለታችንም አይ ስሙ ቅር ብሏታልና ምንድነው ምናምን ሲሉኝ አይ 3 ወር ሙሉ ደሞዝ አልተሰጠኝም ብላለች። ማን ጋር ነው ያለው ብሩ ማን ያጠፋው ሲቀጥል እስከዛሬ ለምንድነው ብሩ አልተሰጣት ምናምን ነገር ብዬ ሲጠይቅ ስሙ ምንድነው ስትባይ እኔ 3 ወር ሙሉ አልደረሰኝም እና እናንተ እንደ ቤተሰብ ስለሆናችሁ ከዛሬ ነገር ተጠኛላችሁ እያሰብኩኝ እናንተ ግን ዝም አላችሁኝና ዛሬ ላይ ግን በጣም በቃ እንትን ሲለኝ ነው ሲደብረኝ የተናገርኩት። ምናምን እንዴት እንደዚህ ይደረጋል ምናምን እየሰራሁበት ለምዶ የሚከለክሉ ነው የሚያምታች አሁን ማርታ ተቀሳለች እንደዚህ ነው ሲወራ ግን እንትን ካለች አውቄ ነው ማለት ተለብኝ አውቄ ነው እንዳትያት ተለብኝ ማርያም እንዳትያት አረሙ ማርያም እንዳትያት እሷ በቃ የሆነ ድብርብር ስለምትልኝ ደስ ትለኛለች። ፕራንክ ስትደረግ በለጠ ነው ማን እንዲብራራለት የሚፈልገው ለበለጠ እኔ ቀስ እያልኩ አብራራለታለሁ። አንቺ የማርታን ሪአክሽን በደንብ እሺ ሳቄ ነው የሚመጣው በውሸቴ እንደዚህ እያልኳቸው አይ ጨምሪያች ታላቸው ወለም ታላቸው ያለው እንደዚህ ታልሽሽ እዚህ ልትራቸው እንዴ አይ ሳይሆን ይሻላል እልሻውን እነሱ ዘናቸው ገና እየነቁ ነው ገና ስለሽ መነቃቃት ላይ ነው ገና እንደዚህ ነው ወደዚህ ሰላም ልልሽ ስመጣ ሀሳብ የሆነ ነገር ብልጭ እንደዚህ ብሊክሊንግ አደረገ ያጣራችኋለሁ። በቃ ስሙ ደብሮታልና ለምን ነው እንደዚህ ነገር የሚፈጠረው ምናምን ብዬ ነው የማወራው። ስታወሪ ሲሪየስ ነው ሻውሪ ማርያም እንዳትስቂ እሺ እኔ ፕራንክ ሲሆን እንዴት ትስቃለች? በጣም ስጠራሽ ስሙ ምናምን አቤት ምናምን እሺ እኔ ስሙ ይሄ ነው
ነው አስገባለሁ ና ማያች በላታ ምን ማለት ነው? ስንብራት ስጣት ምን ማለት ስጣት እስከዛ እንዴ ነው አንተጣት ለምን ነው ያሰቀበለ ሰሙ አቤት ነይ ማለት ነው የምርሽ ገና መንቃታችን ይበቃናል። ሰላም ላት ነው ወደዚህ ይመጣል ያን ተፋችን ተንሳለ እንደዚህ ነገር መጣዋት መጣ እንደዚህ ስትለኝ ደበለኝ ጀመረ ነው ይሄን ሁሉ ጊዜ ምናምን ለምንድን ነው እንደዚህ ተፈጠረው? እሷም ደግሞ ደብሯት ነው እስከዛሬ ድረስ እስከዛሬ ቃል ነው ነገር አለች ነው ሲሰማ መጣል ምን ቀድ ነው እንዴት ቀድ እነሱ እኮ ለአስቤዛ ለምናምን ስታወጣ እሱ እኔም እያለ ነው የምልክት እኮ ለዛ እኮ ነው አንቺን እሱን እኮ ደርችን ጠይቆች እኮ ለዛ ነው አልሰጣትም ብሎ ደግሞ አልሰጣትም እና ለምንድን ነው ያልሰጣት ስሙ እየተለመደች መጠየቅ ደብሯት ነው እስከዛሬ ድረስ የሚያለችው ኧረ በታንሳቱን ዝም በይ እንዴ እኔ እኮ ቦር ምልክላት እሺ ይኸው እሷት ነገሮች እሺ ስሙዬ አልሰጥትሽ አላውቅም ትከሽል የሆነ ነገር ራሱ አንዱ የሚተስጠይቅ የለም ሌላ ጊዜ ወይ በጀንሰች በአካውንት ፓስፖርት ደረሰሽ ነው የሚብልስ ነው ካልገባልሽ ለምን አልጠየቅሽም? ማለት ወይ ከሌላችሁ ነው ዝምብት የስን ጊዜ ወራው ታሳጥ አራኔ ታደሰት እንኳን ምን ይልክላታል ኮኮ ደረሳት ነው እኮ አሁን እኮ አንቺ እንደዚህ ታረጋለሽ ብለን ስለማላስብ ነው እንጂ ቁጭ አድርጌ ጠየቅኩሽና በጣም በጣም ደበረኝ። እሺ ወጣችና ምን ልክላት እስከዛሬ ስለተከለከለ ታናቅ እኮ ለምን እንደዚህ ተፈጠረው እኮ ነው እኮ ያቺ ስክሪንሻት ምናምን እኔ እንደደንገት ስክሪንሻት ሆኖ ለምን ነው ከስሙ ጋር ስክሪንሻት መታይ ስሙ ሌላ ብር ገብቶሽ እኔ በየወሩ ነው ማስገባው ነገር እንትን ቢል እኮ ለዛ ማሳልፋችሁ ስለማታውቁ እስካሁን ድረስ ማለት ያልሰጣችሁ ወይ ባይኖራችሁ ወይ በቃ ባለው ነገር በጭራሽ ምንም ባይኖር እኔ ያንቺ ብር ከየትም መጥቶ ይከፈላል። ሲቀጥል ደግሞ እኔ ቀኑ ራሱ እንዲያልፍ አልፈልግም። በገባሽበት ቀን ነው ስላክልሽ የነበረው እስከዛሬ ድረስ እኔም እንደዛ ነበር ስልክ ነበር እኮ አሁን እዚህ ነገር መፈጠሩ በጣም ደበረኝ። በቃ ደግሞ ልክ አይደለም እንዴ ምን ያምሩ ቢኖርና አንቺ 3 ወር ሳሙላ ሳንከፍላት ምንለው እኮ አሁን እኛ እስከዛሬ ድረስ ቼክ ተደረገን አናውቅም ማለት እስከዛሬ ድረስ የስሙ ብር የሆነ ነገር ወጪ ምናምን ነገር ሲደረግ እኮ ወይ አንቺ ጋር ይቀምጣል ወይ እኔ ጋር ይቀምጣል ወይ ምናምን የስሙ ብር ግን ሲሆን አንቺ ነሽ ብለኝ ትልኪላታል አስቤዛ ሲሆን አሁን ባለፈው ወር እኔና ራሴ እንገዛለን የሆነ ጊዜ እኔ ብቻ ይገዛሉ ምናምን በአሁኑ ወር ደግሞ እናንተ መጣችሁ ነው ይገዛችሁ ይሄን ነገር ስለማቅ የፈለገ ነገር ቤት ውስጥ እንኳን የሆነ ነገር እንኳን ባታደርጉ የስሙ ብር አትሰጧትም የሚል ሀሳብ የለኝም። ለዛም ነው ሰጠሻቱ ተብዬ ማንጠይቅሽ ማንም ጠይቆ የማያውቀው እንደምትሰጠው ስለምናውቅ ነው። ዛሬ ደግሞ እንደዚህ ነገር ሲፈጠር እኔ በጣም ደበረኝ። 3 ወር ሙሉ አንቺም ዝም ማለት አልነበረም። በተለይ ዝም ማለት ነው ተለምን አልተላከም የሚለው ጥያቄ ሌላ አንደኛ ነገር እስካሁን ድረስ አሳልፋችሁ አታውቁም እና ለእኔ አይደለም ደሞዜ ከደሞዝ ውጭ መዳፊ ታደርጉልኝ ነገር አለ ስለሌላቸው ነው እስካሁን ሳላኩልኝ እንደዚህ ብሎ ቀን የለም። አንቺ የምሬ ነው እኮ እኛ ምንም እኮ የምሬ ነው ማለት በጣም ስለደበረኝ ነው እንዴ የሷን ብር እናንተ ስታችሁ የሷን ነገር ቢሆን አሁን ለሷ የሷን ብር መክፈል ማለት አለመክፈል በጣም ከባድ ነው። ስለዚህ እኔ አላለም በዚህ ልክ ግን ደግሞ ይሄ 3 ወር ሙሉ ለምን ዝም አልሽ ምናምን ነገር የሚለው
ገብታችሁ ለምን አልተከፈለም የሚለውን ነገር አስቡ ነው። እኔ ጥያቄ ሆነብኝ። አሁን 3 ወር ሙሉ እሷን ዝም ማለት እሷማ ዝም ያለችበት ምክንያት ተናገረች እኮ በለጠ ይበታደሰሙት አይካለሽም አንቺም ልክ አለ 3 ወር ሙሉ እኛ የባንክ ችግር ነው እንጂ ሲላ አሬ ባንክ ችግር አለ 3 ወር ሙሉ ነው የባንክ ችግር ታዲያኛ እንዴ ያለ አንቺ ቆይ አምነሽ ነው እንዴ መርሽ ነው እንዴ ናሽ ታልቋል ለግብብልባት ያልደረሳትም በላይ እንዴ ልክ ያለው እሷ አልደረሳትም ያለ 3 ወር ሙሉ አልደረሳትም እንዴ 3 ወር ሙሉ ሳይደርሳት በሶስተኛው ወር ትናገራለች ማርቲ ልሽማ ባንክ ቤት ቢሆን እኮ ሚስቴክ አንድ ወር ሊሆን ይችላል አንድ ወር ሊሆን ይችላል ሚስቴክ እኮ ይሄ ቴክስት አለመድረስ ወይም ደግሞ ገንዘብ ቶሎ አለመድረስ ምናምን እኮ አንድ ወር ሊሆን ይችላል 2 ወር 3 ወር እንዴት ይደጋገማል ይኸውልሽ ቤዛ እኔ አሁን ሲጀምር የስሙን ብር በበላ ይችላል ሲቀጥል ደግሞ ከኔ ጎን ያለው እሱ ጋር አንድ የዛሬ ወር ነው ምናምን አስቤዛ ስንልክ ሰጠናት አሁን ወሩ አልደረሰም እኮ ጥያቄው ነው ለምን ያ ነገር ተፈጠረ እኮ እሺ ይኸውልሽ እኔ በማውቀው ማምለክ በምታውቀው ይኸውልሽ ንገርሽ መጀመሪያ ሁሌ ቀኗ ሲደርስ በዛች ቀን እንልክላት ጠዋት ስነሳ የእሷ ነበር ስሬ ምክንያቱም እሷ ቤተሰብ አስተዳዳሪ ነች እንደኛ አይደለች ብሩን ልክላታለሁ ሲቀጥል ደግሞ እኔ እሷን ብር በበላለች አይደለም አሁንም አልገባላትም ካላችሁ ደግሞ ከራሴ አንስቼ እጠጣታለሁ ችግር የለብኝም ወይ ጉድ ከራስሽ አንስቼ መስጠት ወለ መስጠት እኮ አይደለም ላለፈው ነገር ለምን እንደዚህ ሆነ እንደዚህ ነገር ተፈጠረ አሁን ተወስተኔ ደሞዜን ከለከላችሁ ምናምን ሳይሆን እኔ እኮ ለምን እንደተሰጠኝ ጥያቄ ነው እንጂ አንቺ ታስቀርብኛለሽ እኮ እኔ እንደላኩ ነው ማለት እኮ የባንክ ችግር ነው እንጂ ስሙ 3 ወር ሙሉ ማንም ዝም አይልሽም እውነት ቢያንስ ያንወር ምናምን ብትይ እሺ ድንገት ሊሆን ይችላል ግን 3 ወር ሙሉ በጣም ከባድ ነው ባንክ ችግር 3 ወር ሙሉ በለጠ ታዲያ ምንድነው አንቺ ምን አልተላከም ያልሽው እና ቢላክ ታዲያ ለምን አልገባም እሺ ልጅ 3 ወር ሙሉ እንዴት ታዲያ ዝም ይባላል እሺ እየሄደች እሷ አካውንቷን ቼክ ታደርጋለች 3 ወር ሙሉ ባንክ ሲስተም ነው እሺ አሁን ምን ነው ለምን አትሰጣት እንዴት ነው ሊሆን እንዴ ያ መየፈች ስለሰጠዋት ማለት እኔ ጋር እውነት አለ እሷ ጋር እውነት ሊኖር ይችላል እና ታዲያ እውነት ሊኖር ይችላል ታዲያ ምን ነው የሚያስማማው እሺ ሄደን ባንክ ቤት እናያለን ወይም ደግሞ የመጨረሻው አማራጭ መላክ ነው ልክለታለሁ አልኩሽ እኮ እልክለታለሁ አንቺ አሁን ዛሬ ለተነሳሽ ከራስሽ ገንዘብ ከመላክና ለምን ነገር ተፈጠረ ብሎ ከማሰብ የትኛው ይሻላል አንቺ ታዲያ ቀስጠኝ እያልኩሽ ለምንድን ነው የማታምነው እኔ ያላኩም እኔ ልክ ያለው እያልኩሽ አይደል እንዴ እና ታዲያ ከላክሽ 3 ወር ሙሉ እንዴት አልገባላትም ቆይ ግራ ይገባኝ ነገር 3 ወር ሲስተም ግሬት 3 ወር ገንዘቤ የላኩበት ገንዘብ ይቀነሳል አይደል ስልክ ገንዘብ ይቀነሳል አይደል እንደዛ እያደረኩ ነበር ስክሪንሾት ደግሞ ለሷ ማድረግ አይጠበቅብኝም እንደገባላት እኔ ደግሞ ሊገብቶሻል ነው ማለት በቃ አሁን ምንም ትራስቶን ባንክ ቤት እንጠይቅ ካንቺ ማካውንት ከነም እንጠይቅ ችግር ለምን ችግር እኔ እኮ መጠየቁ እሺ ይጠያይ ግን ለምንድን ነው እስከዛሬ ድረስ እኔ እሺ አንቺ ምን ተፈጠረ እንደዚህ ነገር እንዴ እስክጠይቅ ድረስ እሺ ነው ዛሬ እኮ ባይቸግራት በቃ ሊታለፍ እኮ ነበር ዛሬ የዛሬ ወር ደግሞ ጥፋተኛ ስምዬ ሲጀ አንቺ እንዴት 3 ወር ሙሉ እንዴት ዝም ትያለሽ እንደዚህ እኮ ሊሆን አይገባም በጣም ነው እኔ 3 ወር ሙሉ የስሙን ገንዘብ እኔ ከዚህ ጀመረ ይኸውልሽ ትራንስፈር ስትሪ ራሱ ከሆነ ጊዜ በኋላ ይሸፍነዋል ስለዚህ ወይ እዛው ሄደን ነው መጠየቅ ያለብን አንቺ ደግሞ 3 ወር ሙሉ እንዴት 3 ወር እሷ እኮ ዝም ያለች ወደኋላ 3 ወር አስበሻል አሁን የካቲት ይዞኝ ነው ወይም ደግሞ የላችሁ ብያስቤ ወይም ደግሞ የሆነ ነገር ላክ ስለምታደርጉልኝ በቃ መለየቅ አለች ዛሬ ባይቸግራት አጠይቅም ነበር ገብቷል እንደዚህ ሲቸግራት ደግሞ እኛ ዝም ማለት ልክ አይደለም እንዴት ዝም ይባላል እሺ አንቺም ተጠያቂ ነሽ ምንድን ነው እኛ ላይ ብቻ ምንለክ አንቺም ተጠያቂ ነሽ እኮ እኔ ተጠያቂ ስለሆንኩ እኮ ነው አንተ የምጠይቀው እኔም እኮ ግድም ከማለት በቃ በጣም ይቅርታ ግን እኔ እንዳስገባሁልሽ ነው የማውቀው ግን እንደዛ ካረገ በጣም ይቅርታ እኔ አላውቅም እኔ እንጃ እኔ አንቺን ገንዘብ በላልሽ አይደለም እንደሱ ተበያለሽ ወይ ነው ይቀራል ብዬ አይደለም ማለት እንደነገርኩሽ ነው በጣም ነው የሚደብረው እንደዚህ ስትጠይቀኝ በጣም ይደብራል እኮ አንቺ ደግሞ እንዳደረኩት አድርገሽ አታውራ ቤዛ ማድረግ አለብሽ እኮ እኮ ያስረዳሁሽ ነው አይደል እኮ እሷም ያስረዳሁሽ ነው በቃ መፍትሄው እልክላታለሁ ከዚህ በኋላ ወሬ እንዳታወሪ በቃ እልክላታለሁ እኔ እልክላታለሁ አንቺ ገንዘብ ላከሽ እሷ ስትቸገር ለምን ዝም ተባለ እኔ እልክላታለሁ እኔ ስልክላታለሁ ካልኩኝ ከየት ላምጣሽ አሁን እኮ ምንም ቁጭ ብቻ ስለ በቃ እንሂድና አንቺ አሁን መላካ ነው እንደምትስ ብታሪ እሷ እኮ እንደተቸገረች አላውቅም እንደላኩላት ነው የማውቀው እኔ አሁን ካልተላከላት ነው የምታውቀው በቃ አሁን እልክላታለሁ ወይ ባንክ ቤት ሄደን ደግሞ እናረጋግጣለን ከዚህ በኋላ ምንም ወሬ አታውሪም እኮ አታገቢው በቃ እኔ የተፈጠረ አይደለም እኮ ሄደን ባንክ ቤት እናረጋግጣለን መብቷ እኮ ነው መጠየቅ ማርታ
ይኸውልሽ አይደለም አንደኛ ጥፋቱ አንቺ ራስሽን እንደ ንጹህ አታርጊ። አንቺ እንደ ንጹህ አላደረኩም። ለምን አልተላከላትም? ተላከላት። 3 ወር ሙሉ ዝም ማለት አንደኛ አልነበረባትም። ሁለተኛ ተልኮላታል። ይኸውልሽ ተልኮላታል እና ባንክ ነው ሄደን ማረጋገጥ የምንችለው። እሷ አልካለች፣ አንቺ አልተላከም ትያለሽ። ምንድነው ታዲያ የምትይው? ስለጠየቀችሽ ነው አንደኛ እሷ ብር ስላላስገባሁላት ነው። ብር ስላላስገባሁላት ነው። እኔ ቁጭ አድርጌ ጠየኳችሁ። እኔ ብር ስላላስገባሁ አላስገባችሁም ወይ? አስገብተናል አለ። እኔ አስገብቻለሁ አልኩ። እሷ ደግሞ አልገባልኝም ማለት ነው። መፍትሄው ምንድን ነው? ሁለታችን መከራከር እኮ አይደል? ከስሙ ጋር ፍላፊ መከባበት እኮ አይደል? ሄደን ባንክ ቤት እናደርጋለን። አንቺ እኮ እናንተ እኮ መጠየቃችሁ እኮ ይደበራል። ለምንድን ነው አልደበረኝም? አንቺ ደምድመሽኛል ደምድመሽ የምታወራው እኔ እኮ ለምን እንደዚህ እስክትሆን እሷ እስክትጠይቅ ለምን ተፈተልን ተባለ ጥያቄ ያነሳሁት መለስኩልሽ። ልኬላታለሁ እርግጠኛ ነኝ። እኔ እንግዲህ የማን ያገባሽ እሺ እሷ አልገባልሽልኝም ካለች መፍትሄ ምንድን ነው? ባንክ ቤት ነው ማረጋገጥ አይደል? ባንክ ቤት ሄደን አይ አልገባም ባንክ ምን እንጃ ምንድን ነው በቃ ያለው አማራጭ ባንክ ጠይቁ። ሌላ ምንም እኔ ልክሻለሁ። አሁንም ቢሆን እኮ ምንም 3 ወር ሙሉ ነገር መጠየቁም አያስፈልግም። ይሄን ያህል ካገባልሽ በዛው ይቅር እንጂ እኔ ተናቆ የሚቀጥሉት 3 ወራት ገንዘቡን መራቁን አግኝላት እንደሚቀጥሉ 3 ወራት ግን እሷ ገንዘቡ ሲገባላት ገንዘቡ ማርታ ላኪላ በጣም አንቺ አይደብርሽም? እንደ አንቺ ገንዘብ አንተ ራሱ አይደብራችሁ? የስመኝ ገንዘብ ሳድርጉ ባንክ ነው ምናምን ትላላችሁ እንዴ? ላኪላ በይ እባክሽ። አሁን ከዚህ በኋላ እንደው ማን ነበር የሚጠይቀኝ? ግግም ትላለህ እንዴ? አንተማ ውጪ እዛ ከበርቻቻ ስትልበት ነበር መከረም አንተ ጋር ነው ብሩ ይቅርታሽ እባክሽ ይቅርታ ጠይቂያቸው ማለት ይቅርታ አሁን በስሜ ልልክለት ነበር አንቺ ያው 3 ወሩን ድጋሚ ልልክ ነበር አይደል? ባሴ አባይደብም እሱ ነው ና በለጠ ባሴ በለጠ ይወንድም በለጠ ባሴ ደብሮታል። ደብሮታል? ኧረ እኔ ችግር የለም። ብድር በብድር ነው እንግዲህ ያው እንጂ በለጠ አይ ግን እውነት ለምናገር የሆነ ይደብራል። እንዴት ሀሳቡ ራሱ እንደመጣልሽ ዝም ስራ እየሰሩ ነው ውስጥ ገብተን እንደዚህ ብለን አስደንግጣቸው ነው ማለት ጨዋታ ውስጥ ገብተሽ አንድ መስሎኝ እኔ ፍራንክ እያደረጋችሁ ማለት ነው እኮ። እሺ ስሙንም አሁን እንደፈለኩ ነው ማድረጋት ምን ስለሽ ዙሩ ላኪና እንከፈላታለን። ይሄን ይመስል ነበር ፕራንኩ። እንዴት ይኸው አጭር መጠን የሆነ አይዲያዋ ምርጥ ሆና ግን ደስ የምትል ነበረች። እኔ ደግሞ ብዙ ጊዜ ማርታም ስትመተበት ማየት ፈልግ ነበር። ቀረበታለች በለጠ ነው ውጪ ሲጠጣ ምናምን ሲያድር በዛ በር ነው እንዴ የሚጠረጣሪ አይኖር ውስጥ እንዲያድር አድርጌያለሁ። እና ምን ነው ሲጠጣ በልሽው? አዎ ሲጠጣ ምናምን የነበረው ነገር ለካ በስመኝ ገንዘብ ነው እንዴ ብሎ እንትን እያለለት ነበረ። ወዲያው ፕራንክ ነው አለን። ትንሽ ቢቆይ በለጠ ያምን ነበር። በጣም ነው የምናመሰግነው ጋይስ አብራችሁ ስለነበራችሁ። ይህ የስሙ ሪያል ዩቲዩብ ቻናል ነው። ሰብስክራይብ ያርጉልን። ስሙ ሰብስክራይብ አድርጉ።